ትንሽ አንቺ ያው እሱ የሚያስፈልገው ነገር አልሰጠሽውም ነበር። እኛም እስከዛሬ ባይዞ እሱ ነገር ለማግኘት ፈልገን ነበር። አብርሃም የሚያስፈልገው ነገር ለማግኘት ፈልገን ነበር። መድኃኒቱን አገኘንለት። መድኃኒቱ ሲወስድ ወይስ የምን መድኃኒት ነው? አዎ እስከዛሬ ታሞ ነበር። ባይዞ አብርሃም ትንሽ የአእምሮ ህመም አጋጥሞት ነበር። አሁን ግን ሰላም ነው። ይሄን እስከዛሬ የሚያስፈልገው ነገር ነበር ሰተነዋል። አብርሃም ምርጫውን መርጧል። እኔም ባይዞ ምርጬን ስለመረጥኩ ነው ወደዚህ ቤት ያቀናሁት። ሄርሜላ ጋር ልሂድ እና ከሄርሜ ጋር እስኪ አሪፍ ጊዜ ደግሞ ላሳልፍ ዝሬ ብዬ ነው። እና አንቺ ግን በጣም እያስጨነቅሽኝ ነው። በጣም እያስጨነቅሽኝ ነው። የአእምሮ በሽተኛ ሳይሆን ትንሽ አእምሮ ያመው ነበር። እስከዛሬ ማግኘት የሚችለው ነገር ነበር፣ ግን ያው እስከዛሬ ማግኘት አልቻልንም ነበር። አሁን አግኝተን ሰተነዋል እና ሰላሙ ተመልሷል። አሁን ያ ሰላሙ ሲመለስ ደግሞ ወደ አንቺ ሊመጣ አይችልም፣ የታወቀ ነገር ማለት። ስለዚህ ያው እኔ ደግሞ መምጣት ስለነበረብኝ አንቺ ጋር መጣሁ። ኤፍሬም ምን አደረግኩኝ ማለት? ለምንድን ነው ሰላሙ ሲመለስ ምናምን የምትለው? ሲጀምር ልጁ ጤነኛ አይደል እንዴ? በቃ እሺ፣ አሁን ነገሮችን በጣም እያወሳሰብክብኝ ስለሆነ አዎ በቃ ነገራቶችን አንዴ ትተን እኔና አንቺ ጊዜ እናሳልፍ እስኪ። እንዴት ነሽ? ና ይግብዬ ኖ እኔ ደህና ነኝ፣ ግን ደግሞ በጣም ደህንነትሽ ነው ሁሌም ያሳስበኝ እኮ እየነገርከኝ ያለው እንድትሆኝ ነው የምፈልገው። ሁሌም ቢሆን ምንም ክፉ እንዲነካሽ ሆነ ምንም እንድትሆኝ አልፈልግም። ባይዜ ኤፍሬም ዛሬ ግን የመጣህበት ዋና ሀሳብ ብትነግረኝ ደስ ይለኝ ነበረ። አሁን ስራ ልወጣ ነው። ደህንነትሽን አሳስበኝ ነው የመጣሁት። እሺ እኔ ደህና ነኝ። መደወል ይጠበቅብህ ነበረ። በቃ አንድ ሰው ቤት ለመምጣት ግዴታ መደወል ይጠበቅብህ ነበር። ከአብርሃም ጋር አንድ ቀን መጣክ፣ ቤትም ስለምታውቀው ያው እሺ ችግር የለውም። ቤት እግዚአብሔር ነው መምጣት። ግን ደግሞ አሁን ብትወጣ ደስ ይለኛል። ኦኬ ውጣ እያልሽኝ ነው? ውጣ እያልኩ ሳይሆን እንደዛ ሳይሆን ጭንቅላቴ በጣም እያዋከብኝ ያለው አንድ ስለ አብርሃም በስትክክል ወይ በቃ አብርሃም እዚህ ቤት የሚመጣ ከሆነ እኔ ቤት መሄድ እንችላለን። እኔ ቤት እንሂድ። እንደዛ አይደለም አብርሃም ይመጣል ብዬ አይደለም። በቃ ቤቱን ዘጓን። እንደውም ማንም ሰው አይገባል። ካልዘጋሽው ይዘጓል። እና የትም መውጣት የለም። በቃ ሰማሽኝ ነው። እኔ አንቺ እሱ ነው በቃ እያደረግ ያለው ነገር በጣም ትክክል አይደለም። አንደኛ አክብር የሚያስገቡ እኔና የአብርሃም ወንድም ስለሆንክ ነው። ገባ? በአንተ መስመር አይደለም። እየተጨነቅሽ እኮ ነው። በመጀመሪያ ደረጃ አትጨነቅም፣ ግን በቃ ወደ ቤት ሌላ ቀን ቡና ፍቼ እጠራሃለሁ። ማርያምን ምሳም ሰርቼ እጠራሃለሁ። ግን ከቤቱ ላይ ይባል ንቀት አይደለም። በእግዚአብሔር እየናኩ አይደለም። ኤፍሬም ግን ደግሞ ሲጀምር አልወጣም። ሲጀምር ዛሬ ከዚህ ቤት አልወጣም። እንዲህ አንቺን ማውራትና አንቺን ፈልጌ እኮ ነው የመጣሁት። እንዴት ወጣትኛለሽ? ግን ደግሞ ይኸውልህ ስማኝ አንዴ። እንዲህ ለሰው ለእኔ ክብር የለሽም ነው? እኔን አታከብሪኝም ነው? በዚህ መልኩ አይደለም ማን ቤት አይ ስልሽ ለምን አብርሃም ብቻ ነው ታጋሩ ወይ አብርሃም ብቻ ነው አንቺ አስፈላጊ ሰው? በአብርሃም በኩል ስለማውቅ ነው እያከበርኩ ያለሁት። ኤፍሬም አንዴ አዳምጠኝና አሁን ውጣና ወይም ሂድና ወደ ቤት። ከዛ በኋላ ቡና ፍልቼ ከአብርሃም ጋር ትመጣለች። ከዛም ደግሞ እየነገርከኝ ያለው ነገር ፎቶ ማውረድ፣ እንደገና አብርሃም ከአንቺ ጋር አይሆንም፣ አብርሃም ጤነኛ አይደለም የምትለው ነገር ለእኔ አዲስ ነገር ሆኖብኛል። ገባ? አንደኛ የአብርሃምን ደህንነትም ቼክ ማድረግ አለብኝ፣ እሱ ጋርም መሄድ አለብኝ፣ መደወል አለብኝ። አሁን አብርሃም አሞት ይሁን ንግግር ምንም ግራ እየገባኝ። አብርሃም ከምታስቢው በላይ አሁን ላይ ሰላም ነው፣ ጤነኛ ነው። ስለዚህ ቁጭ በይ፣ ተረጋጊ። የአብርሃም ደህንነት ያስፈልግሻል ወይም ትልሻ ታስቢዋለሻል። ግን የአብርሃም ወንድም ነኝ ብለህ በዚህ ልክ እኔ ላይ መብት ማየት አለብህ? እግዚአብሔር ምንድን ነው እናትሽ? ለምን የምታስጨንቂ? ኧረ የሆነ ነገር ወይ እስኪ እኔ እኮ በጣም አሪፍ ጊዜ እናሳልፋለን ብዬ የመጣሁት በዚህ ልክ ነው። እንደዚህ እየጨነቀኝ በቃ እሺ ካከበርከኝ ውጣና እኔ ተረጋግቼ ሌላ ጊዜ ደውዬ ቡና ፍልቼ እጠራሃለሁ በእግዚአብሔር። አሁን ግን ስለምንድን ነው እያወራ ያለው? እንዴት ፎቶ ከማውረድ ምናምን ምን አመጣው? ስለና ስለአንተ ምንድን ነው? አንተ የወንድም ሚስት ነኝ። እሺ ከኔ ጋር ምንድን ነው የምታወራው? አብርሃም የገጠመው ነገር አለ። ደጋግሜ እየነገርሽ ነው አውቃለሁ። ስለዚህ እኔ ቁጭ በይና ማውራት ያለብን ነገር አለ እናወራለን። እሺ እንደዚህ ነው እሺ የምናወራው። ይኸው እንደዚህ እናውራ እንደ ኤፍሬም ምራቅ አይነት ሰው ነኝ እኮ ነኝ አይደለም። የምትራቅ ሰው አይደለም፣ ግን የምታወራኝን ነገር በስትክክል አውራኝ በእግዚአብሔር። በመጀመሪያ ደረጃ እሺ ላውራሽ ነው ይቅረብ። ችግር የለውም አትፍሪ። እኔ እናክን ማስፈራስ ማለት ነው። በመጀመሪያ ደረጃ ሄርሚ ዛሬ ያው ሄርሚ ቤት እመጣለሁ ብዬ ባይዞ ብዙ ፕሮግራም ነበረኝ፣ ግን ከፕሮግራም ውጭ ሁሉ አንቺ ትበልጫለሽ ብዬ አንቺን አስፈልጬ ነው እና የመጣሁት። ያው ጸጉሬንም ሁሉም ነገር የተስተካክዬ ጠረኔንም ሁሉም ነገር ጠብቄ ነው የመጣሁት እና ስለማከብርሽ እና ያው ስለማስብልሽ ነው። እና አጨናነቂ ዛሬ እኔና አንቺ አሪፍ ጊዜ እናሳልፋለን ማለት ነው። እሺ እጄ ልቀቀኝ። እያስጨነቁሽ ነው በጣም። ለምን?
አንደኛ አብርሃም ደህና መሆኑን ማረጋገጥ አለብኝ። ንግግር ለምንድን ነው አብርሃም የምትይኝ? እንደ እኔ ሰው አይደለሁም ነው? ሰው አይደለህም አይደለም። እና እኔ እያወራሁሽ አይደለም? አዲስ ባህሪ እያሳየኝ ነው። እኔ ምንም አዲስ ባህሪ እንደ ልንከባከብሽ እያልኩሽ ነው እኮ። ሌላ ነገር እኮ አያስፈልገኝም። በቃ ኤፍሬም ለነገሩ ውብ ስለሆንሽ ቆንጆ ስለሆንሽ እንክብካቤ ላያስፈልግሽ ይችላል። ግን ያው ከመልክ አንጻር አይደለም። ግን አብርሃም ደህና ነው በእግዚአብሔር በማርያም አብርሃም ደህና ነው። እንደዚህ የተጨነቅሽ ግን ውበትሽ ነው የሚታየኝ። በጣም ነው የምታምሩ። የምሬን ነው ስልሽ ምናልባት ሜቢ ከዚህ በፊቱም ነግሬሽ ሊሆን ይችላል። ውበትሽ አብርሃም ነግሮሽ ላይሆን ይችላል። ያው አብርሃም ላይ ነግሮሽ የሚችለው ያው በውስጡ ብዙ ነገር ስለሚይዝ ነው። እኔ ግን ዛሬ ያው ሴት ልጅ መነገር አለበት፣ ስለ ውበቷ ስለ ማንነትሽ መነገር አለብሽ እና ሁሉም ነገርሽ የሚያምረው። በመጀመሪያ ደረጃ አታስጨንቀኝ፣ እያስጨረሽኝ ነው ያለው። አሁን እስካሁን ድረስ እየታገስኩ ያለሁት አንድ የተሻለ ሀሳብ ታመጣልኛለህ ብዬ ስላሰብኩ ነው። ኤፍሬም ስነ ስርዓት ሌላ የተሻለ ሀሳብ አዳምጠኝ። ከዚህ የተሻለ ሌላ ሀሳብ አለ? ስለ ውበትሽ ቆንጆ ነሽ ስላልኩሽ እንዴ እንደውም እኩል ታመሰግኝ ነው እኮ። ስለ ውበቴ ለአብርሃም ነው ልትነግረው የሚገባው። ገባ? እኔም ቆንጆ እንደሆንኩኝ ዘንግቼው አላውቅም። ግን ደግሞ ልቀቀኝ በእግዚአብሔር። አሁን አዳምጠኝ በደንብ ተነሳ። ማለት እየነገርኩ ነው ያለሁት። በጣም በብዙ መንገድ ላከብር እየሞከርኩ ነው ያለሁት። ግን ደግሞ አሁን ስለ ቁንጅና የምታወራበትና ይሄ ባዲ እንትን የምታደርግበት ነገር ትክክል አይደለም። ስለዚህ ይውጣል። አብርሃም ሰቶች ማያውቀው ነገር አያስፈልገኝም፣ ኤፍሬም አያስፈልገኝም። እስካሁንም የታገዝኩ አዳምጠኝ በደንብ። እስካሁን የታገዝኩ አንድ ጥሩ ሀሳብ ታመጣለህ ብዬ እያሰብኩ ነው ያለሁት። እስካሁን ማመጣው ጥሩ ሀሳብ አይደለም። ምንም ሀሳብ ግራ ሊገባኝ ነው። አንደኛ ሄርሜላ ነኝ። ገባ? መች ነው ከምትረጅኝ? እኔ እያመጣሁት ያለው ሀሳብ መች ነው የምትረጅኝ? እሺ ምንድን ነው ሀሳብህ? መች ነው ልትረጅኝ እኮ? ሀሳብህ ይሄ ነው እንዴ? ቆመ ብለሽ ራሱ እኮ እያሰብሻለሁ። ይሄ ነገር ግድ እየሰጠሻለሁ እኮ ከሄርሜላ ጋር አሁን ከአንድ መጥቼ አብርሃም ነው እያልሻለሽ። እኔ እስካሁን አብርሃም ስም አላነሳሁም አይደል? አንቺን ለማግኘት አንቺን ለማውራት ነው የመጣሁት። እኔ ደግሞ ከአብርሃም ውጭ ከአንተ ጋር ምንም የሚያገናኘኝ ነገር የለም። ግራ ገባኸኝ እኮ ኤፍሬም። ከዛ ባለፈ ሀሳብ ይዘህ ነው አይደል እንዴ? ወንድም ነው፣ እንደ ወንድምነት ተከብረህ እኮ አይደል እንዴ መምጣት ያለብህ? ለምን ሰው ከፍ ቃል እስኪናገር ትጠብቃለህ? ስለዚህ ውጣልኝ በቃ ነው። ኧረ በእግዚአብሔር ኤፍሬም ነው እግዚአብሔርን ነው ውጣ። ጥሩ ሀሳብ ይዘህ ስትመጣ በስትክክል እቀበላለሁ። አለቀ። በእነዚህ አይነት መንገድ ግን እያወራን እንዴት ነው የምንቀጥለው? አይሆንም። ውጣ በቃ እግዚአብሔርን ነው። ውጣ። እኔ አልወጣም። እኔ አንቺን ማግኘት ፈልጌ ነው። አንቺን ማግኘት አንቺን ማናገር ፈልጌ ነው የመጣሁት እኮ። የምታናግረኝ መንገድ ትክክል አይደለም። እኔ ልቀበለው አልችልም። መብቴ ማለት ነው። መጀመሪያ ተረጋጊ። ስታከብረኝ ነው ላከብር የምችለው። ያከበርኩሽ እኮ ነው። ስታከብረኝ በዚህ መንገድ አታውራኝም። ምን ያደረግኩሽ ነገር አለ? እየተዘናጋ ነው። እኔ እኮ ሄርሜላ ነኝ፣ ሌላ ሴት እኮ አይደለሁም አይደል እንዴ? ሄርሜላ እንደሆንሽ አውቄ እኮ ነው የመጣሁት እኮ። ሳከብር የፈራሁ እኮ ሌላ ነገር የተሰማኝ እንደዛ አይነት ስሜት እንዲሰማሽ አልፈልግም። ተረጋጊ ነው። መጀመሪያ ተረጋጊ። እንደዚህ ምን ተረጋጋ ነገር የለም። እሺ ይሄ የራሴ ቤት ነው አይደል? መጣለኝ አይደል? እሺ ውጣ በቃ። እኔ መቻውጣ ኤፍሬም። ከዛ ባለፈ ግን አብርሃም ቤት ድረስ ይዞ ሲመጣ አንተ ከኔ ጋር ይቅርታ ሊያስታርቀን ሲመጣ በዚህ መንገድ በየቀኑ እንድትመጣ አይደለም። ገባ? እንዳይደገም ዛሬ ነው አይመጡት እኮ። አንተ ዛሬ እንደዚህ ከሰጠው ፊት ከሰጠው ነገ ማትመጣበት ምንም ምክንያት የለም። ገባ? ለምን ፊት ማስድ ምን አድርጌሻለሁ እኮ? ከመጣ ከወንድም ጋር መምጣት ትችላለህ። ከባሌ ጋር ከአብርሃም ጋር መምጣት ትችላለህ። ባልሽ ደግሞ እዚህ ቤት አይመጣም ከሆን በኋላ ግልጽ ማለት ለምን ነው ባሌ ከኔ ቤት አይመጣም? አብርሃም እዚህ ቤት ከሆን በኋላ አይመጣም። ይህን ፎቶሽ አንሺና ለምን እሱሽ ለምን እኔ ምን አጠፋሁኝ? እሱ ምን አጠፋብኝ? አልሰላላንም እኮ። ለምን ነው ቤት አይመጣም እኮ? እሺ አብርሃም እስከዛሬ አይኖሩ ልክ አልነበረም። አሁን ማግኘት ያለበት ነገር አግኝቷል። ስለዚህ ምርጫውን መርቷል። ለምን ማስቡ ስደውልኩ ስልክ አላነሳልኝም። ለዛ ነው በቃ አልፈለገሽም ወይ ስራ ላይ ሊሆን ይችላል። ከዛሬ በኋላ ግን አብርሃም እንድታስጨንቅ አልፈልግም። ምናልባት ሰው የሚያስፈልግሽ ከሆነ እኔ አጠገብሽ ላይ አለሁ። እኔ አንተ በጣም ቢያዋከብኝ ስለሆነ በእግዚአብሔር ላይ የሚያጠ አክብሬ ካስገባው አክብሬ እየከፋኝ ነው ያለው። እኔ ደግሞ ታሶች ቤት እኮ እግዚአብሔር በዚህ መንገድ እንዴት ነው ልቀበል የምችለው? ኤፍሬም አንድ ቁም ነገር እኮ ሀሳብ አለ ጊዜ የምታወራ በጣም ባይዞ እስካሁን ያወራሁት ቁም ነገር ነው እንዴ። ሊጋባሽና ልትረጁ አልቻልሽ ሆነ እንጂ ቁም ነገር ነው እያወራ ያለሁት። አብርሃም አይፈልግሽም። ሜቢ እኔ በቃ የመጣው እንዴ እንክብካቤ የሚያስፈልግሽ ከሆነ እኔ አለ። እኔ እንክብካቤ ያስፈልገኝ ምንድን ነው የሚያስፈልግሽ? ምንም አብርሃም ነው የሚያስፈልገኝ። አብርሃም ደግሞ ይሄን ለማ ላይመለስ ይሏል። ኤፍሬም ምን እያወራን ያለው? የት ነው ላይመለስ ይሏል የምትለኝ? ባይዞ ስለ አብርሃም ማውራት ሳልፈልግ ነው እያስወራሽኝ ያለሽው እኮ። ወደ እኔ ለምን ደግሞ አይመለሰው? አይመለስም በቃ ሲጀመር መቼ ነው ወደ እኔ
ልክ አልነበረም። ከአንቺ ጋር ሲሆን ልክ አልነበረም። አሁን ደግሞ ትክክለኛውን ነገሩን እኔ ሰው ስለሚያስፈልግሽ ነው የመጣሁት ዛሬ። እሺ ኤፍሬም፣ ይሄ ነገር ለእኔ አዲስ አይደለም። በመጀመሪያ ደረጃ የእነሱ ነገር መቀበል እንደማትፈልግ አውቃለሁ። ኖ እንደዛ ነው። ምንም ሀሳብ የለንም። አይ በቃ እሱን ራስሽ አብረሽ አግኝተሽው የምንጠይቅ ጥያቄ ይሆናል። ከዛ ኤፍሬም ምን አግኝታለሽ ራስሽ አግኝተሽው የምንጠይቅ ጥያቄ ይሆናል። ግን ደግሞ እኔ አስቀድሜ እየነገርኩሽ ነው